የአሜሪካ መንግስት በተቀመጠበት ሲጃራ ለኩሰው የሚያንቧልሉ ደፋር መሪ ነበሩ። ልክ እንደ ኢራኑ መሪ አያቱላህ አሊ ካሜኒና እንደ ኢራቁ ሳዳም ሁሴን ሁሉ ይህም ሰው ለየትኛውም ሀገር መሪ አይንበረከኩም። የአረቡ ዓለም ዘብ ጠባቂ የ42 ዓመቱ የሊቢያው ፕሬዝዳንት ኮሎኔል መሐመድ ጋዳፊ ምንም እንኳን ሊቢያንና የሊቢያን ህዝብ በዓለም ኃያልነት ከፍ ያደረጉ ደፋርና ዘብናና መሪ ቢሆኑም መጨረሻቸው ግን አሜሪካ እጅ ላይ አድርጎታል። ከተደበቁበት ቱቦ ውስጥ እንደ ውሻ ተጎትተው አናታቸውን በጥይት ተበርቁሰው ነው የተገደሉት። እጃቸው የጎረሱና የበሉት የሊቢያ ህዝብም አሜሪካ በነገረችው የተሳሳተ ፕሮፓጋንዳ ተሸውዶ የሚሞትላቸውን መሪ በድንጋይና በዱላ ወግረው በአደባባይ አዋርደው ገደሉት። እዚች የአሜሪካ ሥራ ምንኛ ክፉ ነው። ስንቱን አስጨርሳ ዛሬም ኢራንን ተረኛ አድርጋለች። ኮሎኔል መሐመድ ጋዳፊ የሊቢያ ፕሬዝዳንት ከሆኑ በኋላ ሊቢያን የተሻለ የኑሮ ደረጃ እንዲኖራትና ኃያል እንድትሆን አድርገውም ነበር። በአፍሪካ በነዳጅ ምርቷም 4ኛ ደረጃን ትይዛለች። የነዳጅ ሀብቷን ያየችው አሜሪካ ሊቢያንና ጋዳፊን ለመማረክና በራሳቸው ቁጥጥር ስር ለማድረግ ሴራቸውን መጠንሰስ ጀመሩ። ጋዳፊን የተባበሩት መንግስታት ድርጅት ስብሰባ ላይ ጠርተው እንደ ሌሎች ሀገራት መሪዎች ሁሉ የቡድን 8 ሀገራቶች የወሰኑትን ውሳኔ ሳያቅማማ እየተቀበለ እንዲተገብር ነገሩት። የጸደቀውን ሕግም የያዘውን ደብተር ሰጡት። አያሉ መሪ ጋዳፊ ግን ገና ርዕሱን ሲያነበው ነገሩ ገባውና ሊቢያንና የመሪዋን እጅ ጠምዝዘው እንደፈለጉ ለማድረግ እንዳሰቡ ገብቶታል። ከፊት ለፊታቸው ቁጭ ብሎ የዓለም መንግስታት በተሰበሰቡበት ሁሉ መሃል አዳራሹ ውስጥ ሲጃራውን ለኩሶ ማጨስ ጀመረ። ድፍረቱ ያስደነገጣቸው መሪዎች ተገረመውበት ማንም የተናገረው አልነበረም። ይባስ ብሎ የተሰጠውን የሕግ አንቀጽ የያዘውን ደብተር በመሪዎቹ ፊት ቀዳዶ ወረወረው። 15 ደቂቃ ብቻ የተፈቀደለትን የተባበሩት መንግስታት ድርጅት የንግግር ቆይታ ማንም አያስቆመኝም ብሎ ለአንድ ሰዓት ከ45 ደቂቃ ያክል የአውሮፓ መንግስታትን ሲሰድብና ሲዘልፍ ሰዓቱን ፈጀው። ይሄኔ አንጀታቸው እርር ድብን ያለው የአሜሪካ መንግስት ባራክ ኦባማና የፈረንሳዩ መንግስት ይህንን እብድ ሰውዬና ያችን ኃያል ነኝ የምትለውን ሀገር ድምጥማጧን ማጥፋት አለብን ብለው ወሰኑ። ኦፕሬሽኑንም ጀመሩ። በአየር ላይ ጥቃት ሊቢያን አፈራረሷት። ጋዳፊንም ማሳደድ ጀመሩ። አሜሪካ ቀድሞውንም ተከናበት የነበረውን የፕሮፓጋንዳ ሥራ ተጠቀማ ለሊቢያ ህዝብ ጋዳፊ ዲሞክራሲ የማይገባው አምባገነን መሪ ነው፣ ለእናንተ አይጠቅምም፣ ቀጥቅጣችሁ ጉደሉት ብለው ህዝቡን አስቀድመው አሳምነውት ነበር። በስተመጨረሻም መሐመድ ጋዳፊን ተደብቆበት ከነበረው የውሃ ቱቦ ውስጥ ጎትተው አወጡት። እጁን ዘርግቶ እየለመናቸው አናቱን በጥይት በርቁሰው ገደሉት። ህዝቡ እንዲወግረው መሃል አደባባይ ላይ ሬሳውን ዘረሩ። አላፊ አግዳሚውን የሊቢያ ህዝብ በድንጋይና በዱላ ቀጥቅጦ ቀፈቀፈው። አስፋልት ላይ አዋርደው ገደሉት። በአሜሪካ ፕሮፓጋንዳ የተሸወደው የሊቢያ ህዝብ አባት ሆኖ ሲያስተዳድራቸው የነበረውን መሐመድ ጋዳፊን ገድለው ይበጀናል ብለው ቢያስቡም የአይኤስአይኤስ እና የአልቃይዳ አሸባሪ ድርጅቶች መጫወቻ ሆኖ ቀረ። ሊቢያ ዛሬም እንደፈራረሰች ነው። ህዝቧም እንደተሰደደ እንደተገደለ ነው። የአረቡን ሀገር አንድ አድርጎ ለመግዛት ያሰበ የትኛውም ኃያል መሪ የመጨረሻው ዕጣ ፈንታ በሴረኛዋ አሜሪካ መገደል ነው። ይህንን ተግባሯን ልታስቀጥል ዛሬም በኢራኑ መሪ አያቱላህ አሊ ካሜኒ ላይ እጇን ቀስራለች። ምንኛ ክፉዋ ሀገር ትሆን አሜሪካ!